በነገራችን ላይ የቡና ቢዝነስን እንደ ቀልድ የምታዩ ሰዎች በጣም ነው የምትገርሙ። በጣም ብዙ ባለሀብቶች በተለይ ኢትዮጵያ ውስጥ ትላልቅ ቢዝነስ ኦነር የሆኑ ማኒፋክቸሪንግ ላይ የተለያዩ ነገሮች ላይ ትልቁ የጀርባ አጥንት ቢዝነሳቸው የቡና ኤክስፖርት ቢዝነስ እንደሆነ እንዳትረሱ። የብዙዎች መነሻ ነው፣ የብዙዎች ማደጊያ ነው። አሁን ላይ ደግሞ በማክሮ ሌቭል በጣም ኢኮኖሚያቸውን እያንቀሳቀሱ ያሉ ትልልቅ ስመጥር የሆኑ የጀርባ አጥንት ፎሪን ከረንሲ ጀነሬት የሚያደርጉት በኤክስፖርት ቢዝነስ ነው። ሰርች አድርጉት። በጣም ብዙ የምናውቃቸው ባለሀብቶች ኢቨን ኢፍ አሁን ላይ እየጀመሩ ያሉ አማተር ኤክስፖርተሮች በአጭር ጊዜ ውስጥ ምን ያክል ተጽዕኖ እየፈጠሩ እንደሆነ ብታውቁ you have no idea። ላይክ እንደ ጅማሯቸው አይደለም። በአጭር ጊዜ ውስጥ በጣም ትልልቅ ኢንዱስትሪዎችን ማንቀሳቀስ የቻሉበት ቢዝነስ ነው። ለዛም ነው እኛ ራሱ ኢንቫይት እያደረግናቸው ያለው። ወደዚህ ዘርፍ ብትገቡ ብዙ ታተርፉበታላችሁ። ምናልባት የመጀመሪያው ሀስል ይኖረዋል። የቢሮክራሲው ጉዳይ፣ የውጭ ገበያ አፈላለግ ጉዳይ፣ ቡናውን ገዝቶ የመላክ የጥራት ምዘና፣ የቡና አይነቶችን የማወቅ፣ የገበያ ሁኔታዎችን ፍላጎቶችን አንደርስታንድ ማድረግ በጣም ሀስል ሊኖሩ ይችላል። ግን እነሱን ሁሉ ነው እኛ በፍራሊንክ ኦንላይን ኤክስፖርት ክላስ በናሴ 5 የምናስተምራችሁ ይህንንም እንድታውቁ የምናደርገው። ከዛም ባለፈ ደግሞ ዘርፍ ውስጥ ገና ስትገቡ ብዙ ነገር የሚያጋጥሟችሁን ሪስኮቻችሁን፣ ላይክ ጥቅሞቻችሁን እያንዳንዱን ነገር አብረን እየተነጋገርን ብዙ ነገሮችን የምናስተካክልበትን መንገድ ይኖራል እና ብዙዎች ተመዝግበዋል። ጥቂት ቦታ አለ። እናንተም ፈጥናችሁ ባለስልክ ቁጥር ቴሌግራም ላይ ሬጂስትሬሽን ብላችሁ ሰፖርቲቭ ቲሞችን አውሯቸው። እነሱ ደግሞ ዲስክሪፕሽን ይልኩላችኋል። በዛ ዲስክሪፕሽን መሰረት ተመዝግባችሁ ናሴ 5 ሰኞ ቀን ለ2 ሳምንት አብረን ካላችሁበት ሆናችሁ ከምሽቱ 3 ሰዓት እስከ 4 ሰዓት ተኩል ላይፍ በቀጥታ ስርጭት መማር ትችላላችሁ። የመጨረሻው ቀን ደግሞ ለዚህ ዘርፍ በጣም ወሳኝ ብለን የምንጠራቸውን በጥራጥሬ ላይ በቡና ላይ ያሉትን የዶክመንቴሽን ሁኔታዎችን አብረን የምናይበትና የምንተዋወቅበት ኔትወርክ ክሬት የምናደርግበት ጊዜ ይኖረናል። እንዳያመልጣችሁ። የምር በጣም ብዙ ታተርፉበታላችሁ። ከእናንተ የሚጠበቀው ቅድም እንዳልኳችሁ ነው። ይህን ቪዲዮም ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። ተጨማሪ ደግሞ አጫጭር መረጃዎችን የምትፈልጉ ከሆነ ደግሞ ቶሎ እንዲደርሳችሁ የፕላስ ምልክቷን ተጫኑና በኤክስፖርት ዘርፎች ላይ በቡና ላይ ጥራጥሬ ላይ በተለያዩ ቢዝነስ ነክ መረጃዎች ላይ እንዲደርሳችሁ ማድረግ ትችላላችሁ። ፍራኦል ነበርኩ የኮፌራ ኮፊ ኤክስፖርት ባለቤት እንዲሁም የፍራሊንክ ቢዝነስ ሶሉሽን ቢዝነስ ኮንሰልታንት ነኝ። ቴንክ ዩ ሶ ማች።